ይሄ አድሬናሊኑ ላይክ ኪክን ያደረገው ምናምን ልክ ሲጠፋ ድንጋጤ ስለቀኝ ምናምን ለካ ተጎድቻለሁ። የምርም ላይክ እጄ አይንቀሳቀስም፣ እግሬ አይንቀሳቀስም፣ ይሄ አገጬ ምናምን ታሟል ምናምን። ከዛ ጠዋት ተነስቼ ምናምን በቃ ደወልኩላት ማሚ ጋር እና እንደዚህ ሁኜ ምናምን ትላንትና ላይ ካሞኛል ሐኪም ቤት መሄድ አለብኝ እና አሁን ሐኪም ቤት እየሄድኩኝ ነው እንደዚህ ምናምን ብዬ አወራኋት። ከዛ አክስቴ ጋር ደወለችላት እና ነገረቻት እንደዚህ ተፈጥሮ ምናምን። ይሄን ስቶሪ በነገራችን ላይ ያነሳሁት ይሄ ናን ሙስሊም የሆኑ ሰዎች ምን ያህል ይሄ ኤክስትሪም አመለካከታቸው ወይ ኤክስትሪም ጥላቻቸው ምን ያህል እንደሚደርስ ላሳያችሁ ስለፈለኩ ነው። እና እንደዛ ምናምን ብላ ስነግራት አየሽ አለቻት፣ አሁን ነው ደዊና እቺ ልጅ ንስሐ ገብታ ወደ ሃይማኖቷ እንድትመለስ ንገሪያት። ሰይጣን ይሄው በዚሁ ህይወቷን ሊወስደውና ሲኦል ሊያስገባ ስለፈለገ ነው እንደዚህ የሚያረጋት አለቻት። እና as like ደውላ ማሚ እንደዛ ብላ ስትነግረኝ ላይክ ጊቭ ሚ አ ብሬክ ላይክ አሞኛል እኮ ታምሜያለሁ ጊቭ ሚ አ ብሬክ አሁን ላይ you know I was so confused። እንዴት ነው ሰው ልጅ ሲጀመር ላይክ even if I was a Christian ማን ነው ጋራንቲ ያደረገኝ እኔ ገነት እንደምገባ in the first place like there's no guarantee like it depends እኔ ላይ እና ያለኝ good deed ላይ እንጂ like ዝም ብሎ መሄድ እኮ የለም ሲጀመርና በጣም ኮንፊውዝድ ሆንኩኝ። አይ ይሄ ነገር በቃ በጣም ኤክስትሪም ነው እና መቼ ነው ላይክ ነገሮችን ሪላይዝ ማድረግ የምንጀምረው? እና በመሀል ከቤት ተደውሎ ላይክ በቃ ፋሚሊ ዲስከስ አደረገበት ምን አለበት ምናምን እና ማይ ማም ደወለችና በቃ ከትምህርት ቤት እንትን ውሰጂና ላይክ ብሬክ ውሰጂና ወደ ቤት ተመለሽ አንድ ጊዜና ይቅርታ በያት በቃ እሷ በጣም ዲስአፖይንትድ ሆናለች ምናምን በጣም አዝናብሻለች ምናምን ነገርና ይሄ ነገር መስተካከል ስላለበት ላይክ ቤት መመለስ አለብሽ በቃ ይቅርታ ማለት አለብሽ ምናምን ተባልኩኝ። እና እኔ በሰዓቱ ምንድን ነው ያልኩት እኔ ላይክ መነገር ባለበት አግባብ ባለመናገሬ ራሴ ቁጭ አድርጌ ኦፕን ሆኜ ነገሮችን ዲስከስ ባለማድረጌ ባለመናገሬ ጥፋተኛ ነኝ ይቅርታ አላለሁ እሱ ቢካዝ ኢንፎርም ማድረግ ነበረብኝ ከሶስተኛ ወገን ብትሰማ። ለምን ሙስሊም ሆነች ለሚለው ከሆነ ግን ይቅርታ የምጠይቀው ይቅርታ አልጠይቅም ቢካዝ ይቅርታ መጠየቅ ማለት እመለሳለሁ ማለት ነው። እኔ ደግሞ አልመለስም ልመለስ አይደለም የገባሁት እዚህ ነገር ውስጥና ለሱ ከሆነ ይቅርታ ምላት አልሄድም በቃ አልሄድም ይቅርታ አልቃትም። ስለዚህ እሷ ነገሮችን ሪላይዝ አድርጋ መነጋገር የምንችልበት ፖይንት ላይ መነጋገር እችላለን። አሁን ግን ላይክ በቃ እኔ ምንም ማድረግ አልችልም ይቅርታ ማለት አልጠይቅም አልኳት። በቃ ነገሮች በጣም እየከረሩ መጡ። እሷ በቃ ኖ አለች። እኔ ምርቃቷ ላይም አልገኝም ምንም አልልም ምናምን በቃ አክሴፕት የማደርገው ነገር አይደለም ማለች እና ቤት ምንም አይነት ከነሱ ጋር ምንም አይነት ኮንቨርሴሽን ኑሮን አያውቅም። ላይክ እኔ በሰርድ ፐርሰን ነው እንጂ የምሰማው ነገሮች ምንም አይነት ኮንቨርሴሽን ኑሮን አያውቅም። እና አንድ ቀን አቡ ደወለልኝ እና እንዴት ነሽ ምናምን ደህና ነኝ ለምን ብር አላስገባሁልሽም ነበርና እንዴት አልደወልሽም እንዴት አልጠይቅሽም ምናምን አለኝ። አዝ ላይክ አይ ሚን ታስታውሳለህ ሁሌ አስታውሳ ነው የምትልክልኝ አይ ነው እንደምትልክና ጀስት ዌይቲንግ ላይክ ትልካለህ ብዬ ነው አስለው ነው ሌላ የሚያግዝሽ ሰው አለ የሚልክልሽ ሰው አለ ላይ ከኛን ሰፖርት አትፈልጊም ምናምን ስቲል ከዛ ነገር ጋር ነው ኮኔክት ያደረጉት ወደ ሃይማኖቱ የመምጣቱን ጉዳይ እና ላይክ እኔ ማን ሰፖርት ያደርገኛል አውስ ጀስት ዌይቲንግ ምናምን ስለው እኔ ለማንኛውም አሁን የደወልኩት ታመሻል ተብሎ ነበርና እንዴት እንደሆንሽ ልጠይቅሽ ነው አለኝ። እና ማለት እኔ ዛኔ ሙሉ ጤነኛ ነኝ ይሄ ወድቄ ምናምን አልኳቸው አልፋ ላይክ ሎንግ ዌይ ጎን እና ታመሻል ምናምን ስለኝ ኧረ እኔ አላመመኝም ምናምን ስለው አይ ነው እኔማ ታመሻል ተብዬ ነበር ሙስሊሙን አለሽ ምናምን የሚባለው ነገር እውነት ነው አለኝ። እና አክቹሊ ነርቨስ አደረገኝ በጣም በቃ ሆነ ታማለች የሚለው ቃል ነርቨስ አደረገኝ ነው። እና ላይክ ሙስሊም መሆን ማለት ሙስሊም መሆን መታመም ነው እንዴ አልኩት። አዎ መታመም ነው አለኝ። ላይክ አይ እኔ አልሐምዱሊላህ ደህና ነኝ አላመመኝም። አዎ ሙስሊም ነኝ አልኩት። ስለዚህ እውነት ነው የምሰማው ነገር አለኝ። አዎ እውነት ነው የምሰማው ነገር ኦኬ እሺ ምናምን አለ በቃ ዘጋው። እሱ ላይክ ኮንቲኒየስሊ ላይክ ማድረግ ያለበትን ነገር ያደርጋል። አላህ ይስጠው። እኔ በጣም ነው የማመሰግነው ለዚህ ማለት ያንን ኤክስትሪም አለመውሰዱ እሱ ለእኔ በጣም ጥቅም አለው። ገባሽ ላይክ ኮምፕሊትሊ እንትን ብትይ በጣም ከባድ ነገር ነው እና እንደዛ ምናምን ብሎኝ በቃ እሱም ዘጋው። ምንም አይነት ኮንቨርሴሽን የለንም ምን የለንም። ህይወት በዛ መንገድ ቀጠለ። ላይክ ግራጁዌት ከማድረግበት ያለውን ጊዜ በቃ ህይወት በዛ መንገድ የቀጠለው እና ለእኔ ግን በጣም ማለት ያ ነገር መሆኑ ለእኔ በጣም ከባድ ነበር። ከባድ ነበር ስላችሁ ዩኒቨርሲቲ ተማሪ ሁናሽ
ሆኖ ከዛ በኋላ ሴት ሆነሽ ከዛ ደግሞ ከፋሚሊ ጋር ይሄ በጣም የቅርብ የሆነ ኮኔክሽን ያለሽ ሰው ሆነሽ ከዛ ኮምፕሊትሊ ያንን ነገር ማጣት በጣም ከባድ ነው። ቢካዝ እኔ ይሄ ጎቶዬ ላይክ እናቴ ናት። ላይክ ደውዬ የማማክረው የምጠይቀው እንደዚህ ሆነ እንደዛ ሆነ በዚህ ተፈጠረ ምናምን ምናምን ምላት እሷን ነበርና ይሄ ኮምፕሊትሊ የባዶነት ስሜት ነው በቃ የሚሰማው። ይሄ ናፍቆቱ አለ ምናምን ኦኬ ተመልሼ ስሄድ እንዴት ነው መሆነው እንደዚህ በጣም የሆነ የራሱ የሆነ ስትረስ አለው እሱም እና እኔ በጣም እንትን የሚያደርገኝ ነገር ምንድነው የሚያናደኝ የነበር ነገር ምንድነው ላይክ እኔ ጋር ኮሚኒኬት አታደርግም። የጓደኞቼን ስልክ ምናምን ትፈልጋ ትደውላለች እነሱ ጋር እና ደውላ ላይክ ይሄ ነገር እንዴት ነው እንደዚህ ሊፈጠር የቻለው ላይክ ስንት ብር ነው የሰጧት ብር ሰጧት አለ አሁንስ ምናምን ያለች ትጠይቃቸዋለች ምናምን እና እነሱ መተው ያንን ጥያቄ እኔ ጋር ሲጠይቁት ለእኔ በጣም ዲስአፖይንቲንግ ነበር። ቢካዝ ሰዎች ዲሲሽናችሁን እንትን እንዲሉት ይሄ ምንድነው እንዲገምቱት ከሌላ ዌይ አንጻር ላይ ከእምነቱ አንጻር ሳይሆን ከሌላ ዌይ አንጻር ተፈልጎ እዛ ነገር ውስጥ እንደገባችሁ ሰውም እንዲያስብ ነው የሚያደርገው እና ከባድ ነበር ለእኔ በጣም እና በዚህ ሁላ መሀል እኔ ማሚን አሁንም ማመስገን የምፈልገው ማሚ ማለት ወላጅ እናቴ ኦልሬዲ ዲስአፖይንትድ ናት። ደብሯታል ነገር የተፈጠረው ነገር ለእሷ ሪዝናብል መስሎ አልተሰማትም። እምነቱንም አልተቀበለችው ምናምን ግን ስቲል የሆነ እሷን ብገፋት ይባስ እያመረረች ነው እንጂ የምትመጣ ተመልሳ ወደኛ መምጣት አትችልም እና አትሊስት ይሄ እያባበሉ መያዙ ይችላሉ ብላ ምናምን ስለምታስብ ከእሷ ጋር የነበረኝ ኮሚኒኬሽን ስቲል እንደዋወላለን። ከብራዘር ጋርም ኦልሬዲ ኮንቨርሴሽኑ ከተነሳ በኋላ እናወራለን ምንላለን ምናምን ማለት ይሄ የእሷን ሳይድ እንትን ላለማለት ምንድነው እኔን አልደገፈችኝም እንዳትላት አክስቴ ነው እንጂ ይሄ ሙሉ ለሙሉ ኮንቨርሴሽኑ ማውራቱ ምን ማለቱ ምናምን ነበረ ከማዘሪ ሳይድ ጋር እና ጂሲ አመት እንዴት ነው በዚህ ሰፖርት የምደረግበት ሲስተም ቢኖር የፋሚሊ ሰፖርት ማጣቱ ለእኔ ከባድ ነበረ። ከዛ ደግሞ ያው ተመልሼ ወደ ቤተሰብ ጋር ነው ልመጣ የምችለው እና ስሄድ ምን አይነት አቀባበል ነው ሊኖር የሚችለው ይሄ ነገር እንዴት ይቀጥላል እና የሚለው ትንሽ ያስፈራኝ ነበረ። ከዛ ላስትሊ ምንድነው የሆነው ክላስ ያው ወደ ማለቂያው አካባቢ እየደረሰ መጣ። እኔም ከፋሚሊ ጋር ምንም ኮሚኒኬሽን የለኝም። ይሄ ወረቀት የምንሰራበት ምን የምንልበት በቃ የምንዋከብበት የነበረው ሰዓት ነበር እና አክቹሊ እሱን ከማለቴ በፊት ካምፓስ የነበረኝ ኑሮ ለእኔ በጣም አሪፍ ነበረ። በቃ አሪፍ ነበር ስላችሁ ይሄ ሄቱ ቢኖርም ሰው ቢያስጨንቀኝ ምን ቢለኝ ምናምን ኦልሬዲ ሰፖርት ሲስተም ነበረኝ። ይሄ የጀማአ ልጆች ለእኔ በጣም አሪፍ ሰፖርት ሲስተሞች ነበሩ። እነሱን ፔኔትሬት አድርጎ አልፎ እኔ ጋር መምጣት የሚችል ነገር አልነበረም። በቃ በደንብ ነበር የጠበቁኝ እና ለእኔ በጣም ሴፍ ስፔስ ነበረ። ጥሩ ጊዜ ነው ያሳለፍኩት። ቁርአንም እማራለሁ፣ ቁርአን ያስቀሩኛል ምናምን። እነሱ መስጊድ እንሄዳለን ብዙ ጊዜ ቅዳሜና እሑድ መስጊድ ነን። ዳዕዋ ምናምን ሲኖር እንትን እንላለን ምናምን እና ይሄ አሪፍ የሆነ ሴኪውርድ የሆነ የራስሽ ሰርክል ኖሮሽ የምትኖሪበት እንደዛ አይነት ህይወት ነበረው እና ያው መጨረሻ ላይ የማይደርስ ነገር የለም። ግራጁዌሽናችን እየደረሰ መጣና መጨረሻ ላይ ደወለችልኝ አክስቴ ግራጁዌሽን ሳምንት ምናምን ሲቀረው ደወለችልኝ እና እንዴት ነሽ ምናምን ብላ ቀጥታ ወደ ጉዳዩ ነው በቃ የገባችው። ምንድን ነው የሚያስፈልግሽ ለግራጁዌሽን ምናምን ስንት ብር ያስፈልግሻል ምናምን እና እንመጣለን ምናምን አለች። ከዛ